ከየት አመጡት የሚለው ራሱ ግራም ያጋባ ነው። ምናልባት እዚህ ጋር ላቋርጥህና ተከበው የነበሩ ተርፎ የወጡ ከፍተኛ የጦር መሪዎች እየተናገሩ ነው። የነሱንስ እማኝነት እንዴት ጥያቄ ላይ መጣል ይቻላል? ጥሩ ነው። እኛም በትግራይ ቴሌቪዥን የተለያዩ ብሔር ተወላጅ የሆኑ የመከላከያ አባላት ላደረጉት አስተዋጽኦ የትግራይ ህዝብ አናስወርርም ከጎኑ እንሰለፋለን ብለው የትግራይ ህዝብ ለነሱ ሽልማት ሰጥቶ የምስጋና ፕሮግራም አዘጋጅቶላቸው በሚዲያ አይተናል። ለዚህ ነው እኔ ሁሉም የየራሱ ነው እያደረገ ያለው። ዋናው ግን ይሄ እንዳለው ሆኖ ምንም የማይክደው ግን አንድ እውነት አለ። እሱ ምንድነው? በኤርትራ በኩል የምዕራብ ትግራይ ነዋሪዎች መድፍ ተተኩሶባቸው ሸሽተው ሱዳን ገብተው ተጠልለው እንደሚገኙ የሱዳን መንግስትም የተባበሩት መንግስታትም ያረጋገጠው እውነት ነው። እስካሁን ድረስ በነገር ላይ ይቅርታ እንዲህ አይነት ጥርጣሬዎች ወይም ክሶች ሲቀርቡ ማረጋገጫ የቀረበባቸው መሆን አለባቸው። እስካሁን ማረጋገጫ አልቀረበም። ይሄን ያለው የትግራይ ክልላዊ መስተዳድር ብቻ ነው። የተባበሩት መንግስታት እና የዓለም አቀፉ ማህበረሰብ የትግራይ ተወላጆች ተሰደው በስደተኛ መሰደዳቸው ተነግሯል። እውነት ነው። መሰደዳቸው እየተነገረ ነው። ዛሬም እየተዘገበ ነው። ነገር ግን ከኤርትራ በኩል ጥቃት የሚለው ነገር ራሱን የማይከላከል አካል እዚህ መሀል እያለ ያንን መክሰስ ትንሽ ለኛ ከሙያ ውጪ ነው። ክስ አይደለም እኮ እያቀረብኩ ያለሁት። አሁን ወደ አነሳሁት ነጥብ ብትመለስልኝ ደስ ይለኛል። እሺ ጥሩ። ሰራዊቱ ላይ ደረሰ ስለሚባለው ጥቃት እንደ አንድ ኢትዮጵያዊ አንተ ምን ትላለህ? ያችን ባጭሩ ነው እንድትገልጽልኝ የምፈልገው። የትኛውም የሀገሪቱ ክፍል ላይ ያለ ሰራዊት ጥቃት ሊደርስበት አይገባም። ይህ ሰራዊት ደግሞ በየትኛውም የሀገሪቱ ክፍል ህዝብ ማገልገል አለበት። አብዛኛው ጊዜ ይህ መንግስት በዲሞክራሲያዊ መንገድ በምርጫ ስልጣን ላይ መቆየት እንደማይችል ስለሚያውቅ አንድ ፖስቶች በመመስረት በየአካባቢዎቹ የሚፈልጋቸውን አስተዳዳሪዎች በማስቀመጥ ህዝብን በመጨፍጨፍ ላይ ያለ ሰራዊቱን ተጠቅሞ ማለት ነው። እሺ እኔ አሁንም ከጥያቄ እየወጣህብኝ ነው። በጣም ይቅርታ። አይደለም እኔ የትኛውም የሰራዊቱ ክፍል መጠቃት የለበትም የሚል አቋም ነው ያለኝ። በተመሳሳይ ደግሞ ሰራዊቱም ህዝብ ላይ መተኮስና መግደል የለበትም። ይሄ ያስማማል። ማገልገያ መሆን የለበትም። ይሄ ያስማማል። አመሰግናለሁኝ። ፌደራል መንግስት አሁን ለገባበት ውጊያ ያበቃው ከመነሻው በተለያዩ የአስተዳደር ጥፋቶችና ጉድለቶች ተጠያቂ የሆኑ የህወሓት መሪዎችን በነጻ በመልቀቁ ነው። በዚህም ምክንያት እነዚህ በጥፋት የሚጠረጠሩ አካላት ሀገር ከተረጋጋ ወደ ፍትህ መቅረባችን አይቀርም በሚል ስጋት የሀገሪቱን ሰላም በሚያውክ ተግባር ውስጥ በቀጥታም ሆነ በተዘዋዋሪ ተጠያቂ የሚያደርጋቸውን ጥፋት ሲቆሰቁሱ ቆዩ በሚል በተጠያቂነቱ ረድፍ ፌደራል መንግስቱንም ያስቀምጣሉ አንዳንዶች። አቶ ዩሱፍ የእርሶ ሀሳብ እዚህ ላይ ምንድን ነው? እንግዲህ የሚያስቸግረው ነገር አሁን እንዳልሽው አንዱን እየከሰሰ የቆየበት ሁኔታ አለ። እስከ ድረስ ወደኋላ ሄደን ነው ይህንን የችግሩ የውዝግቡ ዳራና ስሮ አመጣጥ የምናየው ነው። እንግዲህ አሁን ካልሽው ጊዜ መጀመር እንችላለን። ራሱ መጀመሪያ ኢህአዴግ በነበሩበት ጊዜ በአንድ ፓርቲ ሆኖ በነበሩበት ጊዜ እንደዚህ ያን ብዙ ወደኋላ ባንሄድም ቅራኔው ኦፍ ኮርስ ፖለቲካዊ ነው። ፖለቲካዊ የሚሆነው የስልጣን የሌላው ልዩነትና ያ ልዩነት በሌላ መልክ መፍታት ስላልተቻለ ከቃላት ጦርነት ተጋግሎ ወደ አርምድ ኮንፍሊክት ወይም ወደ ታጠቀ ሁኔታ መሸጋገሩ ነው። የመጨረሻ ለይቶ በሰራዊቱ ላይ ተደረገ የተባለው ጥቃት እንግዲህ ዋና መነሻና የአሁኑ ቀጥተኛ የሆነው ምክንያት ነው። ያኛው ደግሞ ከነጨራሹ እዛ የነበረው ከኛ ጎኑ ተሰልፏል የሚባለው ነገር አለ። በሌላ በኩል ግን እንዳልሽው እዛ በነበረው ሰራዊት ላይ ጥቃት እንደተፈጸመ በብዙ መልኩ የሚወጡ መረጃዎች እንዳሉ ይታያሉ። ይሄ ዴፊኒትሊ አሁን ለተነሳው የሎከሰው ጉዳይ መሆኑ ነው። ግን በመሰረቱ ኦፍ ኮርስ ከስር መሰረቱ ብናየው ፖለቲካ ልዩነቶቹም በሌላ መንገድ መፍታት አለመቻላችን መግለጫ ነው የሚለው። አቶ ተድላስ የእርሱ ሀሳብ ምንድን ነው በዚህ ላይ? እኔ እይታ እንግዲህ ጦርነት የሚያስነሱና የማያስነሱ ሁኔታዎች አሉ። አሁን ለምሳሌ ህወሓት ላይ የሚነሱ የተለያዩ ክሶች አሉ፣ ዘራፊ ወዘተ የሚሉ እነዚህ ጦርነት የሚያስነሱ ሳይሆኑ ያንን ተግባር የፈጸሙትን ለፍርድ የማቅረብ ሁኔታ የሚያመጡ ናቸው። ነገር ግን መከላከያ ሰራዊት ላይ ጭፍጨፋ መፈጸም ማለት ቀጥታ የሀገር ሉዓላዊነትን ኮምፕሮማይዝ የሚያደርግ ነገር ብቻም ሳይሆን ጦርነት መክፈት ማለት ነው። ስለዚህ አሁን የትግራይ ህዝብ ላይ ጦርነት ተከፈተ የሚለው ትክክል አይደለም። ያ እርምጃ የመከላከያ ሰራዊት ላይ በተለይ እንዲህ አይነት አሳፋሪ ማንነትን ለይቶ ጭፍጨፋ መፈጸም
ጦርነት መክፈት ስለሆነ ፌደራል መንግስቱ ምላሽ ቢሰጥ ጦርነት ከፈተ ሊባል የሚችልበት ሁኔታ አለ። ሁለተኛው ነገር ደግሞ የእርስ በርስ ጦርነት ወይም ደግሞ የወንድማማች ጦርነት የሚለውን ማየት ያስፈልጋል። አሁን እኔ በግሌና ሌሎችም መረጃዎች እስኪወጡ ድረስ ጦርነቱን ተቃውመናል። ምክንያቱም እነዚህ ኃይላት ውጊያ ላይ የህዝብ ደም መፍሰስ የለበትም የሚል ነው አቋማችን። ነገር ግን የህወሓት ስትራቴጂ ወደ ህዝብ ማውረድ ነው። ምክንያቱም ህዝብ ውስጥ የመሸገ አካል ስለሆነ ያለው ዲፌንስ ጦርነቱን ወደ ህዝብ አውርዶ ቪንዲኬትድ መሆን ነው። ስለዚህ አሁን የፌደራል መንግስቱን አቋምና ገለጻ ስንመለከት የትግራይን ህዝብ ዜጎች እንደውም የኢትዮጵያ ህዝብ እንዲጠብቅ ትዕዛዝ ሁሉ የማስተላለፍ ነገር በጽሁፎችና በንግግሮች ላይ ተሰምቷል፣ ታይቷል እና በግልጽ ይሄ ደግሞ ውጊያው ከድርጅት ጋር እንጂ ከህዝብ ጋር እንዳልሆነ አሳይቷል። ሌላ ደግሞ ድብደባ የተፈጸመው ራሱ እንደገለጸው ከባድ መሳሪያ ባለባቸው ቦታዎች፣ ምክንያቱም እነዛን ከባድ መሳሪያዎች ህወሓት እንዳይጠቀማቸው ለህዝብ እንዳያወርደው ማለት ለማድረግ የተደረጉ ነገሮች እንጂ ንጹሃን ዜጎችን ኢላማ በማድረግ ድብደባ መፈጸምና የንጹሃን እንደማፍሰስ እንዳልሆነ ነው የምንገነዘበው። ከዚህ አንጻር ስናየው የወንድማማች ጦርነት የሚለው ህዝብ ለህዝብ እየተጋደለ ቢሆን አዎ ያ የሲቪል ዋር ወይም ደግሞ የወንድማማች ጦርነት ነው ሊባል ይችላል። ይሄኛው ግን በመንግስት አሁን ባለው አገዛዝ ኃይልና በዚህ ህወሓት በሚባል ድርጅት መካከል ያለው ውጊያ ነው። ከዛም ሲቀጥል ደግሞ አሁን ሞቢላይዝ የሆኑት ልዩ ኃይልና ፌደራል ዲፌንስ ፎርስ ናቸው እንጂ አሁን ትግራይን ህዝብ እንዲሁም ደግሞ ሌላውን የተቀረውን የአማራ ህዝብ ወደዚህ ጦርነት የመገፋፋት አክቲቪዝም ከመንግስትና ከህወሓት ተቃዋሚዎች በኩል የለም። በህወሓት በኩል ግን የትግራይን ህዝብ አንተ ላይ ጦርነት ተከፈተ፣ አንተን ሊያጠፉህ ነው፣ አንተን ነው የሚል ህዝቡን የማነሳሳትና ህዝቡን የማደናበር ስራ እየተሰራ መሆኑ ግልጽ ነው ለማለት ወዳለሁ። ውጊያው ወንጀል ከፈጸመው የህወሓት ቡድን ጋር እንጂ ከትግራይ ህዝብ ጋር እንዳልሆነ መንግስትም አንዳንድ ወገኖችም ያስረዳሉ። አቶ ተድላም አሁን ያነሳው ነጥብ ይሄንኑ ነው። ህወሓት የትግራይ ህዝብን በሰብአዊ ጋሻነት ይጠቀማል የሚሉም አሉ። አሉላ አንተ ምን ትላለህ እዚህ ላይ? ስህተት ነው ይሄ። መከላከያ ሰራዊት ተጠቃ ወደ ትግራይ ግባ ተብሎ የመጣው ፋኖ የተባሉ ርስት እናስመልሳለን የሚሉ በስዕልም በቪዲዮም የታገዘ ማስረጃ አለ። ለዚህ የድሮ የኢትዮጵያ ኮከብ የሌለው የፌዴራል መንግስቱ አሁን በይፋ በህግ የማያውቀው እየተሰቀለ በየቦታዎች መሬታችን ነጻ ወጣን እየተባለ ያለው የታለ የተጠቃው መከላከያን የማገዙ ስራ ታዲያ እዚህ ላይ አንድ ይሄ። ሁለተኛ መከላከያ ተጠቃ ተብሎ እንዲያጠቃ የሚላከው የአማራ ልዩ ኃይል፣ የአማራ ሚሊሻ። ስለዚህ ቅድም እየተባለ የነበረው ይሄ ህዝብ ለህዝብ አይደለም፣ መከላከያ ስለተጠቃ መከላከያ ብቻ ነው የሄደው የታርጌቶች በመለየት ነው የሚባለው ውሸት ነው። ምክንያቱ የተፈናቀሉ ወገኖቻችን ቤተሰቦቻችን ሱዳን መጠለያ ውስጥ ይገኛሉ። አሁን መከላከያ ስለተጠቃ እነዚህ ሰዎች መፈናቀል አለባቸው አይደለም። ስህተትም በስህተት ማረም አይቻልም። መከላከያ በእውነቱ ተጠቅቶ ከሆነ ማለት ነው። የተከፈተው በህዝብ ላይ ጦርነት ነው። በዚህ ሂደት ደግሞ የውጭ ኃይልም ገብቶበታል። አሁን ሪጂናል ኮንፍሊክት ሆኗል። ይሄ የዓለም አቀፍ ባለሙያዎች የዓለም አቀፍ ሚዲያዎችን እየገለጹት ያለ ነው። የኤርትራ መንግስት በዚህ ጉዳይ ላይ እጁ አስገብቷል። አልተጣራም ይሄ ነገር። አሁንም አቋርጣለሁ አሉላ። ይሄ ነገር አልተጣራም። እንዳቀርብ ይፈቀድልኝ። የመንግስት ባለስልጣናት እኮ እንደዛ እያሉ ነው። የትኛው መንግስት ባለስልጣን? የትኛው መንግስት? የኢትዮጵያ የፌዴራል መንግስት ኦሮና ድረስ ሄጄ አይቻለሁ ብሎ ባጫ ደበሌ ራሱ ተናግሯል። የፌዴራል መንግስት ባለስልጣናት እነ ሬድዋን ሁሴን ሳይቀሩ ይሄንን ነገር አስቀምጠዋል። በትግራይ ህዝብ ላይ አካባቢያዊ ጦርነት እየከፈቱ ነው። የኤርትራ መንግስት ግን እኮ እንዳልገባበት ደግሞ ደጋግሞ ተናግሯልና ለምንድን ነው ያልተባለውን ነገር እኛ እዚህ ጋር የምናነሳው? እሺ ጥሩ፣ የኤርትራ መንግስት ገብቻለሁ እንዲል አይደለም መጠበቅ ያለብን ነው የኔ። እሱን ትተን አሁን ወደ ዋናው ነጥብ ብንመለስ፣ አሁን ወደ ዋናው ነጥብ ህወሓት የሰብአዊ ጋሻ አድርጎ የትግራይን ህዝብ ተጠቅሟል የሚለው ነው ዋናው ነጥብና ውሸት ህዝቡ ጉዳት ላይ የሆነው አብይ አህመድ የአማራን ህዝብ በተለይ ደግሞ የጎንደር ታጣቂዎችን እንደ ሂማን ሺልድ አድርጎ ነው እየተጠቀመ ያለው። ይሄ ውጊያ የአማራና የትግራይ ውጊያ እንዲሆን ያልተፈነቀለ ድንጋይ የለም። እየተፈናቀለ ያለው በአማራ አዋሳኝ የሚኖረው የትግራይ ህዝብ ነው ተፈናቅሎ ሱዳን የገባው። ይህ ውጊያ እየተካሄደ ያለው መከላከያ ስለተጠቃ በዛ ላይ ሄደን እርምጃ ለመውሰድ ህወሓትን ለመያዝ ነው። በየት በኩል ነው ደግሞ ህግ የማስከበር ስራ በአውሮፕላንና በከባድ መሳሪያ ተደግፎ ሲካሄድ? ለምሳሌ አሜሪካ ዲትሮይት ላይ የድራግ ማዘዋዋሪዎች ለመያዝ እኮ ኦፕሬሽን ይካሄዳል። የአሜሪካ አየር ፎርስ እና እንትን ታዞ ግን
እዛ ላይ ቦምብ ሲወረውር ግን ሰምተንም አይተንም አናውቅም። ስለዚህ ውሸት ነው እየሆነ ያለው። በህዝብ ላይ ወረራ ተከፍቷል። አሁን ወደድንም ጠላንም አብይ ስልጣን ላይ ለመቆየት ሲባል የኦሮሞ ህዝብ ስለከዳው የመጣበት ቤዙ የአማራና የትግራይን ህዝብ አባልቶ ስልጣን ላይ ለመቆየት እየሰራ እንደሆነ ምን ጥያቄ የለውም። መልካም፣ ወደ ሌላ ነጥብ እንለፍ። በህወሓት በኩል ላለፉት 2 ዓመታት የሚደረጉትም ሆነ በአደባባይ የሚነገሩት ለማናቸውም ኃይል የተቀላቀለ እርምጃ ዝግጅት እንዳለ የሚያመላክት ነው። ይህ እንዳለ ሆኖ የክልሉ ፕሬዝዳንት የሰሜን እዝ ከጎናችን አሰልፈነዋል፣ የጦር መሳሪያውንም በቁጥጥር ስር አድርገናል፣ ለማንኛውም እርምጃ ዝግጁ ነን ብለዋል። አሁን በተለያዩ በዓላት የሰራዊትና የጦር መሳሪያዎች ሰልፍ የምናስታውሰው ነውና ውጊያው ከተጀመረ በኋላ ደግሞ አሁን ድርድር እንደሚፈለግ ነው የታየው። እንግዲህ አገሪቱ ውስጥ የሚታየውን ነገር ስንመለከተው ሰላምን የሚጋብዝ ነገር አይደለም። በአንድ ሉዓላዊ ሀገር ውስጥ በምን መልኩ ነው የተደራጁ ኃይሎች ከመንግስት ጋር ድርድር እንዲያደርጉ የሚጠበቀው? ይሄን እንዴት ይመለከቱታል አቶ ዩሱፍ? መጀመሪያ ላይ ከዚህ በፊት ጠቀስ ያደረኩት ጉዳይ አለ። ይህንን ፖለቲካዊ ቅራኔ ወደ አርምድ ኮንፍሊክት ከመድረሱ በፊት የነበሩ ሁኔታዎች ሁላችን የምናውቀው ነው። አንድ ፓርቲ ውስጥ ያሉ ኃይሎች በእነሱ ላይ ሌላው ህዝብ ባደረገው ተቃውሞና እንቅስቃሴ የግድ አንድ ነገሮችን ኮንሴሽን ባደረጉበት ጊዜ በእነሱ ውስጥ የተፈጠረ ችግር አለ። በእነሱ ራሳቸው ደግሞ ይህንን ያደረግነው ስህተት ነበረ ብሎ ከዚህ በኋላ ዴሞክራሲያዊ እንሆናለን፣ ከዚህ በፊት ያለፉትን ነገሮች እናስተካክላለን ብሎ ነው እንግዲህ ይሄ የለውጡ ሂደት የተጀመረው ይመስለኛል። እንግዲህ እዚህ ላይ ነው በአንድ በኩል ያ የነበረው በኢፒአርዲኤፍ ውስጥ የትግራይ ድርጅት ወይም ህወሓት የነበረው በላይነት ማይካድ ብቻ ሳይሆን እሱ የፈጠራቸው ድርጅቶች ነበሩ። ለእያንዳንዱ አካባቢ ብሔረሰብ ስብስብ ወካይ አድርጎ የፈጠራቸው። ይህን ፖለቲካዊ ሁኔታ ነው እንግዲህ የተለወጠውና በዚህ ለውጥ ውስጥ እነሱን አንድ ላይ አድርገን ሌላ አደረጃጀት እንፈጥራለን ሲባልና ያኛው በላይነቱን ለማስጠበቅ የሚፈልግበትና የመረጠው አደረጃጀት ነበረው ማለት። ከዚህ በኋላ ነው እንግዲህ ይሄ ነገርየው ወደ ተረኝነት፣ ዘረኝነትና ሌላ ተሸጋገረበት ምንለውና ሌላው ኃይል ደግሞ ልክ በተራው ለሌሎች ብሔረሰቦችና ስብስቦች ልክ ወያኔ እንዳደረገው ወካይ ድርጅት ባይፈጥርም የራሱ ኤሊት እሱ የሚቆጣጠረው ኃይል ለመፍጠር የሚሄድበት ሁኔታ ነው የምናየው። የአብዱ ኤለም ብታዩ የሌላው እንደዚህ እናያለን። ኦፍ ኮርስ አብዲ ኤሌ ሶማሌዎች ላይ ብዙ ነገር አድርሰዋል። ግን በሌላ በኩል ደግሞ አብዲ ኤሌን ይዋጋ የነበረው ከኦሮሞ ክልል ጋር ነው። ሌላ ቦታ በአማሮች ላይ የሚደርሰው ከዛ አካባቢ እንዲወጡ የሚደረጉ ነገሮች አሉ። የኦሮሚያ ክልል ፕሬዚደንት የተናገራቸው ነገሮች አሉ። እነዚህ ነገሮች የኢትዮጵያ ችግሮችን አወሳስበዋል። ለውጡም ዴሞክራሲያዊ ሂደቱ ተስተጓጉለዋል፣ ድሬልድ ሆነዋል፣ ከመስመሩ ወጥተዋል። ባጭሩ ይህንን ነው የምለው። አቶ ተድላ የእሱን ሀሳብ እንስማ። እዚህ ላይ እንግዲህ ድርድር ለማድረግ የሚጠይቅ ኃይል መጀመሪያ ቅድመ ሁኔታዎች ያስፈልጋሉ። ለድርድር የሚያበቁ የሰላም ጥሪዎች እንዲሁም የአቋምና የዓላማ ሁኔታዎች መገለጽ ነበረባቸው አስቀድሞ። በህወሓት በኩል እኔ ግምገማ ለድርድር የሚያበቁ እንቅስቃሴዎች አልተካሄዱም። የድርድር ሀሳብም የተነሳው ውጊያ ከተጀመረ በኋላ ነው። ይሄ ደግሞ የሚያሳየው የድርጅቱን መደናበር እንጂ ቀደም ብሎ የነበረው ፍላጎት ወይንም ዓላማ በዚያ ውስጥ እንደማይንጸባረቅ የሚያሳይ ነው የሚል ሀሳብ ነው። ሲጀመርም ፌዴራል መንግስቱን አሁን እኔም ራሴ እስካሁኑ ደቂቃ ድረስ ስቃወም ነበር በተለያዩ ምክንያቶች። ምክንያቱም ይሄ ውጊያ ከመጀመሩም በፊት ለምሳሌ ስፔሲፊክሊ አማራው ላይ ያነጣጠረ ጥቃት ሲፈጸም አይተናል በተለያዩ ክልሎች። በአማራ ክልል ውስጥም ራሱ ግጭቶች ሲለኮሱ ቆይተዋል። ነገር ግን በኋላ አሁን ህወሓት እንደ ድርጅት እነዚህን ግጭቶች የማውገዝም ሆነ እዛ ላይ ታሳቢ መስጠት ስራ ሳይሆን እንደ ሴሴሽኒስት ቡድን የራሱን ምርጫ ማካሄድ፣ ለጦርነት የመዘጋጀት ሁኔታዎች እንዲያውም የጦር ልዩ ኃይሉን ሾው ኦፍ በማድረግ ስነልቦና ጦርነት ማለት ነው ማንም ቢመጣ የምናሳየውን አጸፋ አይነት ዴሞንስትሬሽንስ ማለት ነው ሲያካሂድ ነበረ። በሌላ በኩል ደግሞ በኦሮሚያ፣ በቤንሻንጉል ወዘተ
ጭፍጨፋዎች ሲካሄዱ ነበር። በፌዴራል መንግስቱ እይታ እነዚህ ጭፍጨፋዎችም በህወሓትና በኦነግ ያልተቀደሰ ጋብቻ ስፖንሰርድ የሆኑ ወይንም ሞቢላይዝ ኢንዳይሬክትሊ ማለት ነው ማድረግ ሁኔታዎች እንደሆኑም የሚጠቁሙ ገለጻዎች አይተናል። አሁን ድርድር የሚለው ጋር ሲመጣ ህዝብ ላይ ጭፍጨፋ ከተፈጸመ በኋላ እንደገና ደግሞ አልፎም እንደ ሉዓላዊ ሀገር በኢትዮጵያ መከላከያ ላይ ይህን ተግባር መተግበር ለድርድር የሚያበቁ ፕሪኮንዲሽንስ አይደሉም። በዛ ላይ ደግሞ አሁን ልክ ወለጋ ላይ ከ200 በላይ የአማራ ማንነት ያላቸው ዜጎች ንጹሃን ላይ በተደረገው አይነት ጭፍጨፋ በዛ እጥፍ የሆነ ደግሞ ማይካድራ ላይ ሲደረግ በጣም ዘግናኝና ጄኖሳይደል የምንለው አይነት ተግባር ስለሆነ እንዲህ አይነት ነገሮችን እያደረጉ እንደገና ደግሞ ስለ ድርድር ለመነጋገር በጣም የሚከብድ ነው የሚል ሀሳብ አለ። እንደው የህወሓት ባለስልጣናት እንግዲህ ወደ ከፍተኛው የኢትዮጵያ ሀገር መሪነት በ1983 የመጡት በከፍተኛ ጦርነት እንደሆነ ይታወቃል። ህወሓት ብቻ ሳይሆን እንዳለ ኢህአዴግ ማለት ነው። ላለፉት 27 ዓመታት ደግሞ የህወሓት ተጽዕኖ የነበረበት መንግስት እንደነበር ወይም ማስተዳደር እንደነበር ነው ሲወራም ወይም ሲታይ የነበረው። እንግዲህ አሁን ጦርነቱ ከተጀመረ በኋላ ደግሞ ከዛ በኩል የሚሰማው ነገር ይሄ የነሱ ውጊያ የአብይ አስተዳደር የሚሉትን ካላስወገዱ በስተቀር እንደማይቆም ነው የተናገሩት። እንግዲህ በጦርነት ስልጣን መነጣጠቅ ያበቃል ተብሎ በሚጠበቅበት በዚህ ዘመን ያውም የጦርነትን መዘዝ ከማንም በላይ ያውቃሉ ተብሎ በሚገመቱ ወገኖች ይሄ መታሰቡ ራሱ ትንሽ ይከብዳልና ይሄን እየተናገሩ ወደ ድርድር መምጣት ይቻላል ወይ? እንዴት ነው መቀራረብ የሚቻለው? አሉላ የሚያቀራርብ ነገር ይታያል? ጥሩ ቅድም ያነሳሽውን ጥያቄ እኔ ተራዬ አልተሰጠኝም ነበር። እሱንም አክዬ እነሱን እየደጋገምን ከሄድን እንዳናረዝም ብዬ ነው። እሺ አይ የኔ ሀሳብ አልተሰጠም ብዬ ነው ባጭሩ። እሺ አሁን መንግስት የሚሰጣቸው ፕሮፓጋንዳዎች በመውሰድ ቦጊማን ፈጥሮ ነው ይሄ አያጅቦ መጣብህ የሚል እንትን ብዙ ተሰርቶበታል አይተናል። ለምሳሌ በወለጋ አካባቢ የተገደሉ ሰዎች መጀመሪያ የተነገረን 200 እንደሆኑ በኋላ ላይ ደግሞ 30 ምናምን እንደሆኑ ተነግሮናል። የአማራ ተወላጅ ተማሪዎች አንዴ ተያዙ ይባላል፣ አንዴ ተለቀቁ ይባላል። ብዙ የአማራ ህዝብን በጣም ያበሳጨ ተግባራት ፈጽሟል። ህወሓትና የሚያደርገው ነገሮች እና የፌዴራል መንግስት ለሰላም እንዲቀራረቡ ያደርጋል ወይ በተባለው እኔ ትልቁ የሚመስለኝ በእነዚህ ሁለቱ ኃይሎች የተፈጠረው ልዩነት ትግራይ ውስጥ ምርጫ መካሄዱ የፌዴራል መንግስቱ አልተቀበለውም። ምናልባት አሁን ላለንበት ከፍተኛ ውጥረት ያደረሰውም ያ ነው ብዬ አምናለሁ እና በሌሎች አካባቢዎች ምርጫ ሳያደርግ ያው አህመድ ስልጣን ላይ ቀጥሏል። መቼ ምርጫ እንደሚካሄድም አይታወቅም በኢትዮጵያ ካሁን በኋላ ከግንቦት ጀምሮ የሚል ነገር አለ በጊዜያዊነት። አዎ ተብሏል፣ ግን ምንም አክቲቪቲ የለም እስካሁን ድረስ የምናየው ነገር የለም። ባለው ሁኔታ ምርጫ ለማካሄድ የሴኩሪቲ ስጋትም አለ፣ በየአካባቢ ሰዎች እየተገደሉ ነው ብሎ አስቀምጧል። ስለዚህ ይሄ ዋናው የግጭቱ እንትን ይመስለኛል። ከዛ ባለፈ ህወሓት ያቀረበው ዲማንድ ምንድነው? ፌዴራል መንግስት መወያየትና መደራደር ካለበት ከሁሉም ጋር እንጂ ከትግራይ ጋር ብቻ አይደለም። ሊደራደሩ የሚችሉ ኃይሎች ደግሞ አብዛኞቹ እስር ቤት ላይ ተወርውረዋል። በዓለም አቀፍ ማህበረሰብ በተለያዩ አካላት እየተጠየቀ ያለው ሁሉን አቀፍ የሆነ ሀገራዊ ውይይት ይካሄድ ነው። አሁንም ራሱ ጦርነቱ ባለበት ይሄ የፌዴራል መንግስት በግልጽ እንደማይቀበል አስቀምጧል። በአቶ ሬድዋን ሁሴን በኩል ቅድመ ሁኔታ በማስቀመጥ መሳሪያ መውደም አለበት፣ የትግራይ ክልል ባለስልጣናት ተላልፈው ለፌዴራል መንግስት መሰጠት አለባቸው። ይሄ ደግሞ ባጭሩ ምንድነው ውጊያው የሚያሸንፈ ነው። ከዛ በኋላ ውይይት የሚደረገው ነው። ውይይት የሚፈለገው ጦርነትን ለማስቀረት ነው። በነገራችን ላይ አብዛኛው የምናየው ከወር ከሁለት ወር በፊት በጣም አክርሮ አብይን በአማራ ተወላጆች ጉዳትና አማራ በአጠቃላይ እየደረሰበት ያለ በደል ሲቃወም የነበረ ኃይል አሁን ወደ ትግራይ ዘምቷል ብሎ በደጋፊነት የተሰማራበት ሁኔታ ነው የምናየው። ይሄ እጅግ አደገኛ ነው። ባሰ የአገሪቷን ፖለቲካ ያወሳስባል። ሰላም የሚባል ነገርም ተስፋ አይኖረው። ሰላም የሚመጣው መርህ ተከል በሆነ ውይይት አቋም በመያዝ እንጂ የመንግስት በተከታታይ የሚለቀውን ፕሮፓጋንዳ በመግዛት አሁን ደግሞ መንግስት የሚወስደውን እርምጃ በትግራይ ላይ በመደገፍ የኢትዮጵያ ፖለቲካ መፍትሄ ያገኛል ማለት ዘበት ነው። የኢትዮጵያ ፖለቲካ መፍትሄ የሚያገኘው እንደኔ አንቺም ገልጸሽዋል በሚገባ በጦር በሚመጣ ባለስልጣን አይደለም። መፍትሄው አንድና አንድ ነው። የጋራ የሆነ ሁሉንም አቀፍ የሆነ ውይይት ማካሄድ፣ የተፈጸሙ በደሎችና ግድያዎች ሁሉንም በገለልተኛ አካል እንዲጣራ አድርጎ ተጠያቂዎች ወደ ህግ እንዲቀርቡ በማድረግ ሁሉን አቀፍ የሆነ የጋራ ባላደራ መንግስት በመመስረት ምርጫ እንዲካሄድ በማድረግ ሰላማዊ የሆነ ሽግግር ማድረግ ብቻ ነው ኢትዮጵያን ወደፊት ሊወስዳት የሚችል የሰላም መሰረት የሆነው ፍትህና ዲሞክራሲ ነው። ይህንን ነው የምለው። አመሰግናለሁ። እንግዲህ መፍትሄ ልጠይቅ ነበር። የመፍትሄ ሀሳብህን አብረህ ነው የከተትከው። አመሰግናለሁ። አቶ ዩሱፍ፣ እንደሚታወቀው ጦርነት ህይወት እየቀጠፈ ብዙዎችንም እያፈናቀለ ነውና
ራሷን ከችግር ለማላቀቅ ለምትጣጣረው ለዚች ምስኪን ሀገር ኪሳራው ቀላል አይሆንምና መፍትሄ የሚሉትን በአጭሩ እስቲ ንገሩኝ። እንግዲህ እስካሁን ስለ ጦርነት ነው የምናወራው። war too serious an issue to be left to the journals ያለ ሰው አለ ማለት ጦርነት ለጀርናሎቹ ብቻ የሚተው ጉዳይ አይደለም። it is too serious ምን ለማለት ነው? የጀርናሎቹ ጉዳይ ያችን ኮረብታ ያዝ፣ ያችን ኮረብታ አስለቅቅ ነው። ከዚህ በኋላ በየቦታው ያለው የፖለቲከኞቹ ውይይትና ጊቫንቴክ ጉዳይ ነው። በኢትዮጵያ ውስጥ አሁን ለተነሳው ጉዳይ ብቻ ሳይሆን አጠቃላይ መልኩ ያ መጣ የተባለው ለውጥ እንዳይስተጓጎል ነው ችግር ይሆን ያለው። ያን ጉዳይ በትክክል መመርመር አለበት። ብዙ ሀሳቦች ቀርበዋል። ሀሳቦች ያቀረቡት ሰዎች እስር ቤት ገብተዋል። እነ ልደቱ ሀሳብ በማቅረባቸው ብቻ እስር ቤት እየተመላለሱ ናቸው። ይሄ በሚሆንበት ጊዜ ይሄንን ለውጥ ተስተጓጉሏል አልተስተጓጎለም፣ የተስተጓጎለው በምን ምክንያት ነው የሚለው ያለው መንግስት ራሱን ጠይቆ እንደገና ወደ ሰንሱ መጥቶ የዚህ የአሁኑ ያለው የወታደራዊ ግብግብ በትግራይ ያለው ባሻገር ለዚች ለሀገሪቷ ጉዳዮቹ በሙሉ መፍትሄ የሚገኝበት አንዱ ለአንዱ ወካይ ኤሊት ወካይ ድርጅት የሚፈጥርበት ጉዳይ ያን አልፈናል ብለን ነው የመጣ ነው። ወያኔም የተወነጀለው በዛ ነው። ያ ሁሉ እንትን የተነሳበት በዛ ምክንያት ነው። ስለዚህ ወደዛ ተመልሶ በመፈተሽ እንደገና ለውጡን የማስኬድ ጉዳይ ካልሆነ በስተቀር ለውጡ ለጊዜው ተስተጓጉለዋል። ይሄ ነው ደግሞ ድሮም የ83 የሆነው። ይሄ ነው ደግሞ በ66 አብዮት የሆነው። ያኔ የነበረን እድል ትክክል ባለመያዛችን ተጫውተንበታል የሚል ቁጭትና መብሰክሰክ በየደረጃው ነው የምናየው። ይሄ ከመሆኑ በፊት እያንዳንዱ ሰው ወደ እንትኑ ተመልሶ በተለይ ኃላፊነት ያለበት አሁን ስልጣን የያዘው ወገን ነው እላለሁ። አመሰግናለሁ። አቶ ተድላ በመፍትሄ ደረጃ እንግዲህ እኔ የሚታየኝ ነገር ምንድነው? አሁን የኢትዮጵያ ፖለቲካን በአጠቃላይ ችግር የሆነ የማንነት የበላይነት ርዕዮተ ዓለም ነው። አሁን ህወሓትም ጋር ችግር የነበረው ምንድነው? ብሔርተኝነት ያመጣቸው ችግሮች አሉ። ግን ህወሓትን ሲንግል አውት ለማድረግ ሳይሆን አሁን ያለው ኢሹ እሱ ስለሆነ እንደገና ደግሞ አሁን ለምሳሌ የአማራውን ህዝብ ስንወስድ የአማራው ፖለቲካዊ ጥያቄ ህልውና ላይ ያተኮረ ነው። ምክንያቱም ዘር ተኮር ጭፍጨፋዎች ናቸው የሚካሄዱት። ወይም ደግሞ ህወሓት ስልጣን ላይ ከመጣ በኋላ የመጣው ህገ መንግስት ክፍላት ሀገር አሰራር የነበረውን ወደ ዘር ክልል በመለወጥ ስፔሲፊክሊ አማራው ላይ ጉዳት ፈጥሯል። ምክንያቱም በሚሊዮን የሚቆጠሩ አማራዎች ከአማራ ክልል ውጭ ይኖራሉ፣ ኢንክሉዲንግ ትግራይ ውስጥ። መፍትሄ ላይ እናተኩር። ወደኋላ ከተመለስን ችግር ነው። እኮ የመፍትሄው አካል ነው ይሄና መፍትሄው ምንድነው? ስለ ፍትህና ስለ ዲሞክራሲ የምናወራ ከሆነ መጀመሪያ ገለል ማድረግ ያለብን የዚህ የማንነት ሱፕሪማሲ ውጊያ ነው። ማለትም የማንነት የበላይነትን ትተን በእኩልነት ለመኖር ነው ድርድር መደረግ ያለበት እንጂ ሌላ አይነት ድርድር የትም የሚወስደን አይደለም። ስለዚህ አሁን ስለ ጦርነት ከሆነ የሚነሳው ቅድም ኦልሬዲ በእኔ በኩል ያለውን እይታ አስቀምጫለሁ። ስለዚህ አልደግመው። ግን ከዚህ በኋላ ምንድነው መደረግ ያለበት ከተባለ እንደ ዜጋ ሰው ሁሉ ማንነቱ ተከብሮ ግን በእኩልነት መኖር መቻል አለ እንጂ የአንድ ማንነት የበላይነት፣ የአንድ ማንነት ልዩ ጥቅም ወዘተ የሚባሉት ጦርነት እንዲቀጥል፣ የእርስ በርስ ችግሮች እንዲቀጥሉ የሚያደርግ ነው እላለሁ። አመሰግናለሁ። በጣም ነው ማመሰግናችሁ ለሰጣችሁ ጠቃሚ አስተያየትና ለጊዜያችሁ። በያላችሁበት ሰላም ዋሉ፣ ሰላም አምሹ። አመሰግናለሁ። ሸዋየንና ተወያዮቿን አመሰግናለሁ። አድማጮች ሙሉውን ውይይት ከጥቂት ደቂቃዎች በኋላ በፌስቡክ ገጻችን እና በድረገጻችን ላይ እንለጥፈዋለን። አስተያየታችሁን አጋሩን። መቼም ዛሬ በርካታ ተከታታዮች ከስርጭቱ መጀመሪያ ጀምሮ ብዙ አስተያየቶችን ሲሰጡ ነበረ። በጥቂቱ ስማችሁን ያስኩት ወይም ደግሞ የመዘገብኳችሁ አላችሁ። ግዛቸው አሰፋ፣ ሞፋራ፣ ኤልያስ በቀለ፣ ሮቤል ንጉሴ፣ አልሚ ደራርቱ ደሳሳ፣ ግርማ አብርሃም፣ ተድላ አስፋው፣ ኤልያስ ማስረሻ፣ ሱፋኔት፣ ኤልያስ በቀለ፣ ታደሰ ኃይለ ማርያም፣ ኢዮብ መላኩ፣ ግርማ ደሾ፣ ቴዲ ወርቁ፣ ዮሐንስ አበራ፣ ምስጢር ጀንበር፣ ሊያታመነ፣ አደም ኢድሪስ፣ ሱልጣን አብዱላህ፣ ጥላሁን እንየው፣ ሰለሞን ውበት፣ አሊ መሐመድ፣ ሁሴን አደም፣ ሄለን ዘውዴ፣ ዮሐንስ አብርሃ፣ ዳንኤል ካሳ፣ ብሩክ ተረፈ፣ ያሬድ አሰፋ ይመር፣ ከማል ሸሪፍ፣ ቢንያም ፍሬ ሰንበት፣ ታረቀኝ ጋሻው፣
ፈሪስ ሲራጅ፣ መዓዛ ድንቁ፣ ሰላዲን መሐመድ፣ ውብሸት እስራኤል እነዚህ ነው የጻፍኩት። በጣም እናመሰግናለን አድማጮች። ስርጭታችንን ወደ ማጠቃለሉ ነን። ርዕሰ ዜናዎቹን ላሰማችሁ። የህወሓት ቡድን ኤርትራ መዲና አስመራ ላይ ሚሳኤል መተኮሱን አረጋገጠ ሲል አሶሺየትድ ፕሬስ ደብረጽዮንን ወይም ዶክተር ደብረጽዮንን ጠቅሶ ዘገበ። በሰሜን ኢትዮጵያ በመንግስት ወታደሮችና በህወሓት ቡድን መካከል የሚታየው ከፍተኛ ውጊያ ድንበር መሻገሩ አሳሳቢ ነው ሲልም ዜና ምንጩ ዘግቧል። በሰሜናዊ ኢትዮጵያ የሚታየውን ጦርነት በመሸሽ ወደ ሱዳን የተሰደደው ሰው ቁጥር ቢያንስ 20 ሺህ መድረሱን የተባበሩት መንግስታት የስደተኞች መርጃ ድርጅት ዛሬ አስታወቀ። ህወሓት ያሰለጠናቸውና ያስታጠቃቸው የኤርትራ ተቃዋሚ ቡድኖች ኢትዮጵያንና ኤርትራን ለመጥቃት ሲጠቀሙበት የነበረ የተባለ የጦር መሳሪያ በቁጥጥር ስር መዋሉን የምዕራብ ጎንደር ዞን አስተዳደር አስታውቋል። በመተከል ዞን ድባጤ ወረዳ ቂሃድ በተባለ ስፍራ ታጣቂዎች መኪና እያስቆሙ በፈጸሙት ጥቃት ከ30 በላይ ሰዎች መገደላቸው ሮይተርስ ዘግቧል። አድማጮች በዚሁ የእሁድ ህዳር 6 2013 ዝግጅታችንን ወደ ማጠናቀቁ ነን። እኔ እዚህ ላይ ሰላም ለኢትዮጵያና ኢትዮጵያውያን ሁሉ እያልኩ እሰናበታለሁ። አዜብ ታደሰ ነኝ። መልካም ምሽት፣ ጤና ይስጥልኝ።